Hey, hey students, good afternoon. Today we are going to see about some information of evolution. Evolution ምን ማለት እንደሆነ በአጭሩ ለማየት እንሞክራለን። Evolution described how the various form of life on the earth emerge and develop. በምድር ላይ በርካታ ህይወት ያላቸው ነገሮች አሉ። የነዚህ ህይወት ያላቸው ነገሮች እንዴት ኢመርጅ አረጉ፣ እንዴት ዲቨሎፕ አረጉ የሚለውን የሚያጠና የሚያስረዳ ነው ማለት ነው። Evolution starts within the origin of life and ending within current biodiversity. Always evolution starts with what? With the origin of life and ending within the current biodiversity. So in evolution there is extinction and new species arising happen. ዝግመተ ለውጥ አለ ማለት ኤክስቲንክሽን አለ። ኤክስቲንክሽን ደግሞ ካለ አዳዲስ ስፒሺሶች ምን ያደርጋሉ? አራይዝ ያደርጋሉ ማለት ነው። Evolution is the change in genetic composition, change of genetic composition of population over successive generation. This situation is caused by meiosis, caused by hybridization, natural selection and mutation. ኢቮሉሽን ብለን የምንጠራው ቼንጅ ኦፍ ጄኔቲክ ኮምፖዚሽን ነው። የጄኔቲክ ኮምፖዚሽን መለወጥ፣ መቀየር ምን ውስጥ? ፖፑሌሽን ውስጥ። መቼ? ኦቨር ሰክሰሲቭ ጀነሬሽን። ይህ ነገር ግን ኮዝ ሊሆን ይችላል። አንደኛ በማዮሲስ፣ ሃይብሪዳይዜሽን፣ ናቹራል ሰሌክሽን ኤንድ ሙቴሽን። እነዚህ ማዮሲስ፣ ሃይብሪዳይዜሽን፣ ናቹራል ሰሌክሽን እና ሙቴሽን ሊድ ያደርጋሉ። lead the sequence of event by which the population diverge from other population of the same species and may lead the origin of life. በጣም በርካታ ነገሮችን ማየትም በርካታ ነገሮችን መነጋገርም ይቻላል ማለት ነው። ኢቮሉሽን በርካታ የሆኑ ጥቅሞች አሉት የሚለውን ሐሳቤ መዘንጋት የለብንም። What theory are there about the origin of life on the earth? እንግዲህ ምድር ላይ ህይወት እንዴት እንደተፈጠረ እንዴት ኦሪጂኔት እንዳረገ የሚያስረዱ ቲዎሪዎች አሉ ወይ፣ ንድፈ ሐሳቦች አሉ ወይ የሚለውን ስንመለከት yes there are 5 main theories of the origin of life on the earth. ምድር ላይ ህይወት እንዴት ኦሪጂኔትድ እንዳረገ የሚያስረዱ 5 ጽንሰ ሐሳቦች አሉ ወይም ንድፈ ሐሳቦች አሉ። ስፔሻል ክሬሽኒዝም፣ ስፖንታኒየስ ጀነሬሽን፣ ኢተርኒቲ ኦፍ ላይፍ፣ ኮስሞሎጂ ቲዎሪ፣ ባዮኬሚካል ኦሪጂኖች ናቸው። እነዚህ 5 ንድፈ ሐሳቦች ምን እንደሚሉ ለመመልከት እንሞክራለን። ስፔሻል ክሬሽኒዝም ምንድነው የሚለው? ስፖንታኒየስ ጀነሬሽን ምንድነው የሚለው? ኢተርኒቲ ኦፍ ላይፍ ምንድነው የሚለው? ኮስሞስ ዋን ቲዎሪ የራሱ ሐሳብ አለው። ባዮኬሚካል ኦሪጂናል። እነዚህ በጋራ ሆነው ምድር ላይ ህይወት እንዴት ኦሪጂን እንዳደረገ የሚያስረዱ ናቸው ማለት ነው። የመጀመሪያውን እንኳን ብንመለከት ስፔሻል ክሬሽኒዝም አኮርዲንግ ቱ ዚስ ቲዎሪ the theory claiming that the different life form on the earth were created by supreme being. Theory claiming that different life form on the earth were created by supreme being. ሁሉም ምድር ላይ ያሉ ህይወት ያላቸው ነገሮች በየትኛውም ሌቭል ሊኖሩ ክሬትድ የተደረጉት በመለኮታዊ ኃይል ነው የሚል ነገር አለ። so there are many different version of special creationism ብዙ ቨርዥኖችን ይዟል። ይሄ እንደው ብዙ ጊዜ ይሄ ስፔሻል ክሬሽኒዝም ሊንክድ with different religion ከበርካታ እምነቶች ጋር ሊንክድ ያደረገ ነው ከፌቶች ጋር ያንግ ኤርት ክሬሽኒዝም፣ ኦልድ ኤርት ክሬሽኒዝም፣ ዴይ ኤጅ ኤንድ ጋፕ ክሬሽኒዝም፣ ፕሮግሬሲቭ ክሬሽኒዝም፣ ቴስቲክ ክሬሽኒዝም፣ ኢንተለጀንት ዲዛይን ከነዚህ ጋራ ምን አድርጓል ማለት ነው ሊንክ ያደረገ ሐሳብ ነው ማለት ነው። እንግዲህ እነዚህን ነገሮች አንድ በአንድ ለመመልከት እየሞከርን ነው ማለት ነው። ሁለተኛ የምንመለከተው ቲዎሪ ኦፍ ስፖንታኒየስ ጀነሬሽን ነው። This theory of spontaneous generation proposed by Aristotle so states that all living things arising from non-living things by cell formation. ሁሉም ህይወት ያላቸው ነገሮች አራይዝ የሆኑት የተነሱት የተፈጠሩት ከህይወት ከሌላቸው ነገሮች ነው። በምን አማካኝነት ይላል? from by free cell formation በፍሪ ሴል ፎርሜሽን አማካኝነት የመጡ ናቸው። this idea was disproved by Lewis Pasteur, Francisco Redi, Spallanzani after conducting research. እነዚህ ሰዎች ሪሰርች ኮንዳክት በማድረግ ምርምር በማድረግ ይሄ አርስቶትል ያመጣው ሐሳብ ውድቅ አድርገውታል። ሉዊስ ፓስተር፣ ፍራንሲስኮ ሬዲ እና ስፓላንዚ ምንድነው ያሉት? ሰው all living things arising from pre-existing life like it ሁሉም ህይወት ያለ ነገር ሊፈጠር የቻለው አራይዝ ሊሆን የቻለው ከፕሪ ኤግዚስት ከሆኑ ላይፎች እንጂ በምንም አይነት ተአምር ህይወት ከሌለው ነገር አይደለም የሚልን ሐሳብ ይዘው መምጣት ችሏል። how does spontaneous generation seek to explain life on earth? spontaneous generation እንዴት ነው ህይወት ያላቸው ነገሮች ምድር ላይ የተፈጠሩት የሚለውን ለማስረዳት የተጠቀመባቸው በርካታ የሆኑ ምሳሌዎች አሉ።
Spontaneous generation suggests that life can evolve spontaneously from non-living object. ህይወት ያላቸው ነገሮች ከnon-living object ተፈጠሩ ቢልም it was only few thousand years ago that people still believed this to be true. ስቲል አሁን እንኳን ይሄ ነገር ትክክል ነው ብሎ የሚሉ ሀሳቢያን አሉ። So for example, people believed that ሰዎች ምን ብለው ያምናሉ? rotten meat turned into flea እንግዲህ ሮትን የሆነው ሚት ያመጣ ነው ጥሬ ስጋ ከሆኑ ቀናት በኋላ ዝንቦችን ፈጥሯል። and that when produce bacteria when ባክቴሪያ ፈጥሯል መቼ as it wanted to be sure እየቆመጠጠ ሲመጣ እየቆየ ሲመጣ ወይኑ ህይወት የለውም ግን ህይወት ያላቸው ነገሮች ከሆኑ ተፈጥረዋል። mice from corn እንግዲህ ማይዝ ከኮርም ተፈጥሯል። ፍሊ ፍሮም ቦቪን ማነርስ ተፈጥሯል። ማጉት ፍሮም ሮትን ሚት ፊሽ ፍሮም መድ ኦፍ ፕሪቪየስ ድራይ ሌክ ጥንት የነበረ ሐይቅ እየደረቀ ሲመጣ ጭቃው አሳ ሊፈጥር ቻለ የሚልን ሀሳብ ለማምጣት እና ለማስረዳት ሞክሮ ነበረ። ስለዚህ ፍራንሲስኮ ሬዲ 6068 ኤክስፐሪመንት ሲሰራ 1668 ላይ ዲስፕሩቭድ ስፖንታኒየስ ጀነሬሽን ባይ አን ኤክስፐሪመንት the first stage of his experiment is he placed fresh meat in jar ጃር አዘጋጀ ሶስት ጃሮች one jar was left open አንደኛውን ጃር ምን አደረገ ክፍት አደረገ the other were covered by close days later the open jar contained maggot እንግዲህ አንደኛውን ክፍት አደረገ የቀሩትን ደግሞ ምን አደረገ ከቨር አደረጋቸው ማለት ሸፈናቸው whereas a day later ከቀናት በኋላ the open jar contained maggot open የሆነው ክፍት የሆነው ጃር ማጎት ምን አድርጓል ማለት ነው open የሆነው ጃር ማጎት ፎርምድ ሊያደርግ ችሏል whereas the covered jar contained no maggot covered የተደረገው ጃር ደግሞ በምንም አይነት ታምር ማጎት ፎርም አላደረገም but maggot appear on the exterior surface of the cloth ማጎት ግን ምን ላይ አፒር ሊያደርግ ችሏል ማለት ነው ከጨርቁ ላይ ማለት ነው ሶስት ጃሮች አዘጋጅ ሶስቱንም ክሊን አደረገ ሶስቱም ጋር ፍለሽ የሆነ ስጋ መጣ አንዱን ክፍት አደረገው ሁለቱን ከቨር አደረጋቸው ከቨር የተደረጉት ላይ ምንም ነገር የለም ከቨር ያልተደረጉት ላይ ፍሌዎች ገቡ እንቁላላቸውን ጣሉ ማጎት ፎርምድ ሆነ ይሄንን ሐሳብ ሬዲ ሰክሰስፉሊ ዲሞንስትሬትድ that the maggot come from flea egg ማጎት ሊፈጠር የቻለበት ምክንያት ከዝንቦች እንቁላል ነው ስለዚህ ሐሳባችሁ የተሳሳተ ነው የሚልን ነገር ለማስረዳት ሞክሯል in the Redis experiment flea only appeared in the jar where flea had access in the first place እንግዲህ ፍሌዎቹ አክሰስ ካገኙ ብቻ ነው exclude the fleas as he did with some jars the meat does not produce either maggot or flea የቀሩትስ ተከድነው የነበሩት ምን ማድረግ አልቻሉም ማጎት ፕሮዲዩስ ማድረግ አልቻሉም ማለት ነው second researcher Louis Pasteur showed that browse or whey only went sure if microorganisms were allowed to be enter እንግዲህ ወይን ሊቆመጥጥ የሚችለው if microorganisms were allowed to be enter ማይክሮኦርጋኒዝሞች የሚገቡ ከሆነ መግቢያ አግኝተው ኢንተር አድርገው ከሆነ ብቻ ነው also no microorganism appeared in the browse ምንም ማለት ማይክሮኦርጋኒዝም ካልገባ unless they were allowed to be enter from the outside so there were no formed from the browse itself ወይኑ በራሱ ግን በምንም አይነት ታምር መፍጠር አይችልም የሚል ነገር አስቀምጧል ማለት ነው በርካታ የሆኑ ዲሞንስትሬሽኖችን አስቀምጧል እንደምትመለከቱት እዚህ ጋር ብሮዝ ስቴሪላይዝድ ይሆናል ብሮዝ allowed to be cool slowly ይሆናል ብሮዝ stay sterilized indefinitely ይሆናል a flask titled so that sterilized browse interact with bacteria and dust from the air ይሄኛው የተጋለጠ ዳይሬክት ማይክሮ ኦርጋኒዝሞችም ፍሬዎችም መግባት በቀላሉ ይችላሉ hours or days later bacteria grow and multiple in browse በብሮዝ ውስጥ በመግባት ባክቴሪያዎች ምን አድርገዋል መልቲፕል አድርገዋል these two scientists showed that browse microorganism ready and microorganisms Pasteur can only arising from pre-existing organisms disprove the theory of spontaneous generation next time we'll see the next the theory of the origin of life it is enough for today ለዛሬ እዚህ ጋር ይበቃናል ቀጣይ ቀን ደግሞ ቀጣይ ነገሮችን ለማየት እንሞክራለን ማለት ነው theory of eternity of life ምን እንደሚል በተወሰነ መንገድ ምንነጋገር ነው የሚሆነው እዚህ ጋር እንደምትመለከቱት እንግዲህ ስክሪን ላይ theory of eternity of life there is no beginning end of life on the earth so it neither need special creationism nor does it need to be generated from non-living matter ህይወት ያለውን ነገር ለመፍጠር መለኮታዊ ኃይል አያስፈልግም ህይወት የሌላቸው ነገሮች አያስፈልግም ህይወት መጀመሪያም መጨረሻም የለውም
የነበረ ያለና የሚኖር ነው የሚል ሳቢ this theory maintain that life only changed its form but it's not created from dead or non-living substance. The proponent of this theory believed that life has no origin and has always existed. ኦሪጂን የላቸውም ህይወት ያላቸው ነገሮች ከእንደገና ደግሞ has always existed ሁሌም ይኖራሉ supporter believed that universe is unchanged. This idea is proposed by አልበርት አንስታይን። ለዛሬ በቃናል እንግዲህ እዚህ ጋር ትሪኒቲ ኦፍ ላይፍ ነው ያለ ነው። ቀጣይ ሌሎችን እና ይሆናል ላይክ ሰብስክራይብ እና ሼር በማድረግ የፕሮግራማችን ወይ ትምህርታችን ተከታታይ እንድትሆኑ እንጋብዛለን። ቻው፣ መልካም ቀን።